ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች፣ ዛሬ የምንነጋገረው ስለ ፍቅር ነው። ነገር ግን ስለ ፊልም ፍቅር ሳይሆን ስለ እውነተኛውና በየቀኑ ስለምንኖረው ግንኙነት ነው። ብዙዎቻችን ለምንድነው ሁል ጊዜ ልብ የሚሰበረው ወይም ለምንድነው ትክክለኛውን ሰው የማላገኘው ብለን እንጠይቃለን። መልሱ ግን ያለው ሌላ ሰው ጋር ሳይሆን እኛው የምናደርጋቸው ትናንሽ የሚመስሉ ግን ትልቅ ዋጋ የሚያስከፍሉ ልማዶች ውስጥ ነው። ዛሬ በቶሎ ልናቆማቸው የሚገቡ ሕይወትንና ስብዕናን የሚቀይሩ 23 ነጥቦችን እናያለን። ይህ ቪዲዮ ካሉበት የፍቅር አዙሪት አውጥቶ ወደ ተሻለ ማንነት ያደርሶታል። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ትርጉም የለሽ መልእክት መላላክን አቁም። ብዙዎቻችን ምን እያደረግሽ ነው? ምን እያደረግክ ነው? ምሳ በላ? በሚሉ አጫጭር መልእክቶች ጥልቅ ፍቅር እንጠብቃለን። ነገር ግን ሁለት ቃላት ትርጉም ያለው ግንኙነት ሊፈጥሩልን አይችሉም። ጥረት አድርግ። ጥልቅ ጥያቄዎችን ጠይቅ። ዛሬ ያነበብኩት መጽሐፍ አንቺን አስታወሰኝ? ወይም የዛሬው ሥራ እንዴት ነበር? የገጠመ ፈታኝ ነገር አለ? ብሎ መጠየቅ ጨዋታውን ወደ ጥልቅ ግንኙነት ይለውጠዋል። ሁለተኛ፣ የፍላጎት መመጣጠን። እነሱ ለሰዓታት ሳይመልሱልህ አንተ ግን በሰከንድ ውስጥ የምትመልስ ከሆነ ቆም ብለህ አስብ። ጉልበትህን አታባክን። ፍቅር የሚሰጠውን ያህል የሚቀበልበትም ሚዛን ሊኖረው ይገባል። አሳዳጅ አትሁን። አንተ ረጅም አንቀጽ ትጽፍላታለህ፣ እሷ ግን ከሰዓታት በኋላ እሺ ወይም በኢሞጂ ብቻ ትመልሳለች። ግድግዳ ላይ ኳስ እንደ መምታት ነው። ግድግዳው ኳሱን አይመልስልህም። እሷ ካልጣረች አንተን ፍጥነትህን ቀንስ። ጉልበትህን ለሚገባው ሰው ቆጥብ። ሶስተኛ፣ ሰውን ያለ ጊዜው አታንግስ። ገና በመጀመሪያ ቀን የሕይወቴ አጋር ነው ወይም የሕይወቴ አጋር ናት ብለህ አትደምድም። ደም ግባት በቅጽበት ሊስብ ይችላል። ክብር ግን በጊዜ ሂደት የሚገኝ መብት ነው። ገና በሁለተኛ ቀጠሮ እሷ እኮ እንደ መላእክት ናት፣ ምንም ስህተት የለባትም ብለህ አታስብ። ሰውን ፍጹም አድርገህ አታስብ። ስህተት ሲሰሩ ክፉኛ ትጎዳለህ። ሰው መሆናቸውን አትዘንጋ። ድክመት እንዳለባቸው እያወቅህ ውደዳቸው። አራተኛ፣ ስሜትህን አለማጣደፍ። የውስጥህን ጥልቅ ምስጢርና ስሜት ገና በሳምንቱ አትዘርግፈው። ገና ለበቀለ ተክል ብዙ ውሃ ካፈሰስክበት ይበሰብሳል። ፍቅር እንዲያድግ ጊዜ ስጠው። ገና በ2 ሳምንት ውስጥ ስለ ልጅነት ቁስልና ስለ ቤተሰብ ምስጢር መዘርገፍ ገና ለተተከለ ችግኝ ከመጠን በላይ ማዳበሪያ እንደ መስጠት ነው። ግንኙነቱ እንዲተነፍስ በሂደት እንዲጠነክር እድል ስጠው። አምስተኛ፣ ቀጠሮን ወደ ምርመራ አትቀይር። የት ነው የምትሰሪው? ስንት ታገኛለህ? ለምን ከቀድሞ ፍቅረኛሽ ተለያያችሁ? የሚል የቃለ መጠይቅ ጥያቄዎች ግንኙነቱን ያደርቃሉ። ይልቅ በተፈጥሯዊ ወሬ ውስጥ ማንነታቸውን ለመረዳት ሞክር። ደረቅ ጥያቄዎችን ማከታተል የፍቅር ግንኙነት ሳይሆን የፖሊስ ጣቢያ ምርመራ ያስመስለዋል። ይልቅ ትርፍ ጊዜን በምን ማሳለፍ ደስ ይልሃል? በሚሉ ቀለል ያሉ ወሬዎች ጀምሩ። ስድስተኛ፣ ሲሸሹ አታሳድ። አንድ ሰው ካንተ እየራቀ ከሆነ ርቀቱ ራሱ ትልቅ መልእክት ነው። በቃላት የማይነግሩህን በተግባር እያሳዩ ነው። የሚሄድ ሰውን አትለምን። ስልካቸውን ሳያነሱ ሲቀሩ በየደቂቃው ደጋግመ መደወል ወይም ለምን አትመልሽም ብሎ መጨቃጨቅ አቁም። አንድ ሰው ቦታ ካልሰጠ መለመንና መለማመጥ አቁም። ዝምታቸው ራሱ መልስ ነው። ሰባተኛ፣ ስለ ራስህ አትስበክ። እኔ እኮ እንዲህ ነኝ፣ እኔ እኮ ጎበዝ ነኝ፣ እኔ እኮ በጣም ለጋስ ነኝ፣ ብዙ ሰው ነው የሚወደኝ እያልክ አታውራ። እውነተኛ ማንነት ይታያል እንጂ አይነገርም። ተግባርህ ካንተ በላይ ይናገር። እውነተኛ ለጋስነት የሚታወቀው ለአስተናጋጁ በምትሰጠው ክብርና በምታሳየው ትህትና እንጂ በምትናገረው ቃል አይደለም።
8ኛ በቀይ መብራቶች ላይ ዓይንህን አጨፍን። ሰው ስላማረ ወይም ማራኪ ስለሆነ ብቻ መጥፎ ባህሪውን ቸል አትበል። ቆንጆ ፊት መጥፎ ስብዕና ሊሸፍን አይችልም። ፍቅረኛ በሰዎች ፊት ደጋግማ ታዋርድሃለች፣ ነገር ግን መልከ መልካም ስለሆነች ይቅርታ ታደርግላታለህ። መርዛማ ንባብ ቆንጆ ቀለም ስላለው አትዳብሰውም፣ መርዙ መግደሉ አይቀርምና። 9ኛ መስፈርት በማውጣት አትቀየም። ክብር እፈልጋለሁ፣ ታማኝነት እፈልጋለሁ ማለት መብት ነው። ይህ ትልቅ ጥያቄ ሳይሆን ለማንኛውም ግንኙነት ዝቅተኛ መስፈርት ሚኒማል ስታንዳርድ ነው። በሰዓቱ መገኘት አለብኝ ስላልክ አንተ ደግሞ አጨቅጭቀኝ ብትባል የጥፋተኝነት ስሜት ሊሰማ አይገባም። ስርዓት መፈለግ ጭቅጭቅ አይደለም፣ የራስህ ሕግ ሊኖር ይገባል። 10ኛ ገና ሳይጀመር የወደፊት እቅድ አታውጣ። ገና ስምህንና ስሟን ባለየ ግንኙነት ውስጥ ስለ ሰርግና ስለ ልጆች አታውራ። ገና ባልተረጋገጠ መሬት ላይ ሕንፃ አትገንባ። ገና ወር ሳይሞላችሁ ስለሚወለዱ ልጆች ስም ማውጣት መሬት ሳትገዛ የቤት ፕላን እንደማውጣት ነው። መጀመሪያ መሬቱ፣ ግንኙነቱ ያንተ መሆኑን አረጋግጥ። 11ኛ ሌላ ሰው ለመሆን አትሞክር። ሰው ሰራሽ ማንነት ሰው ሰራሽ ግንኙነት ብቻ ነው የሚስበው። ነገ ጠዋት ድካም ሲመጣ ትክክለኛ ማንነት መውጣቱ አይቀርም። ራስህን ሁን። እሷ የምትወደው የሙዚቃ አይነት ባትወደውም ደስ እንዲላት ብቻ እኔም እወደዋለሁ ማለት ውሸቱ ደክሞክ ጭንብል ሲወልቅ ግንኙነትም አብሮ ይወድቃል። 12 ትክክለኛውን ጊዜ አትጠብቅ። ትክክለኛ ጊዜ የሚባል ነገር የለም። በራስ መተማመን የሚመጣው በማድረግ እንጂ በመጠበቅ አይደለም። ዛሬውኑ እርምጃ ውሰድ። ገና ሀብታም ስሆን ነው ፍቅረኛ የሚይዘው ወይም ክብደት ስቀንስ ነው ሰዎችን የማናገረው ብሎ መቆየት ሞኝነት ነው። ዝግጁ የምትሆንበት ቀን አይመጣም። ዛሬውኑ ባለ ማንነት መኖር ጀምር። 13ኛ ግንኙነትን በመፍራት ንቀትን አትቀበል። ይህ ሰላም ሳይሆን ራስን መጣል ነው። ክብርህን የሚነካ ከሆነ አይሆንም ማለት ተማር። ራስህን አክብር። ፍቅረኛ በምታደርገው ነገር ብትናደድም ትጣላኛለች ብለህ ፈርተህ ዝም ማለት ቁስልን ሸፍኖ እንደማቆየት ነው። ውሎ አድሮ ይገማል። በጊዜ ተነጋግሮ መፍታት ይሻላል። 14ኛ ሊሆን ይችላል በሚል ተስፋ አትኑር። ሰዎች አሁን ባሉበት ማንነት እንጂ ወደፊት እንዲህ ሊሆኑ ይችላሉ በሚል ምኞት አትውደድ። ምኞት ላይ ሳይሆን እውነታው ላይ ተመስረት። አሁን ስራ አይወድም እንጂ ወደፊት ጎበዝ ይሆናል ብለሽ ስራ ፈት ሰው ላይ እድሜሽን መጨረስ ሎተሪ እንደመቁረጥ ነው። የሌለን ነገር ተስፋ በማድረግ ሕይወትሽን አታባክኚ። 15 ካልተመለሰልህ ደጋግማ አትጻፍ። መልእክት ልከ ካልተመለሰልህ ደጋግማ አትላክ። ጉልበትህ ከሌላ ወገን ጋር መመጣጠን አለበት። ካልሆነ ግን ስልክህን አስቀምጠው። አንተ 5 መልእክት ስትልክ እሷ አንድ እንኳን አለመመለሷ ምን ይነግርሃል? ይህ ግንኙነት ሳይሆን ማስታወቂያ መለጠፍ ነው። ቆም በል። 16ኛ ሰውን አለምህ አታድርግ። ማንነትህን በሌላ ሰው ውስጥ አትቅበረው። የራስህ ሕይወት፣ የራስህ ጓደኞችና የራስህ ዓላማ ይኑርህ። ፍቅረኛ ስላለች ብቻ የምትወደውን ኳስ ጨዋታ አለማየት ወይም ጓደኞችህን ማግለል። እሷ ብትሄድ ባዶውን ትቀራለህ። የራስህ ዓለም ይኑርህ። 17ኛ ሳትናገር አትጥፋ። ግንኙነቱን ካልፈለግከው በግልጽ ተናገር። መደበቅ ጥንካሬ ሳይሆን የኃላፊነትን መሸሽ ነው። ግልጽነት ለራስህም ለሌላውም ክብር መስጠት ነው። ለአንድ ሰው ስሜት እንደሌለ እያወቅ ስልካቸውን ባለማንሳት ብቻ መራቅ ያኛውን ሰው ይጎዳል። አልፈልግም ብሎ መናገር ለአፍታ ያማል። ዝም ብሎ መጥፋት ግን ዕድሜ ልክ የሚያሰቃይ ጥርጣሬን ይፈጥራል። 18ኛ ስም በሌለው ግንኙነት ውስጥ አትቆይ። ምን እንደሆነ አናውቅም በሚል ሰበብ ወራትና ዓመታትን አትጨርስ። ግልጽነት ሊያስፈራ ይችላል፣ ነገር ግን ጊዜን በከንቱ ከመጨረስ ይሻላል።
ለ2 ዓመት አብራችሁ እየኖራችሁ ግን ምንድናችሁ ስትባሉ ጓደኛሞች ማለት ትርፍ አንጀት እንደመያዝ ነው። የት እንደምትሄድ እወቅ። 19ኛ ትናንሽ መልእክቶችን አተንትን። እሺ ሲልሽ ምን ማለቱ ይሆን ብለሽ ሰዓታት አታጥፊ። አንዳንዴ እሺ ማለት ብቻ ነው። ሁሉንም ነገር አታወሳስቢው። ደህና ደር ስትልህ ለምን ኢሞጂ አልጨመረችም ተቀይማ ይሆን ብሎ መጨነቅ አይገባም። አንዳንዴ ሰው ደክሞት ሊሆን ይችላል። ሁሉንም ነገር ከራስ ጋር አታገናኘው። 20 አንተ ምረጥ አንቺ ምረጪ ማለትን አቁም። የራስህ ፍላጎትና ምርጫ ይኖርህ። አቋም መያዝ ሳቢ ያደርግሃል እንጂ አያስጠላብህም። የት እንብላ ስትባል የፈለግሽበት፣ ምን እኔ ስትባል ደስ እንዳለሽ ማለት አቁም። ሴቶች መሪነትን ያደንቃሉ። ዛሬ እዚህ ቦታ ብንሄድ ደስ ይለኛል ማለት መቻል አለብህ። 21ኛ ፈርተ መጥፎ ግንኙነት ውስጥ አትቆይ። ብቻ መሆንን ፈርተ ስቃይ ውስጥ አትቀመጥ። ከባዶ ቤት ባዶ ልብ ይሻላል። እንደ አዲስ መጀመር ከባድ ሊሆን ይችላል። ማንነትን ማጣት ግን የከፋ ነው። ከሱ ከተለየው ማን ያገባኛል በሚል ስጋት እየተደበደቡ ወይንም እየተናቁ መኖር ልክ አይደለም። መርዛማ ውሃ ከመጠጣት ጥም ይሻላል። 22ኛ አዲሱን ሰው ከቀድሞ ሰው ጋር አታወዳድር። እያንዳንዱ ሰው የራሱ ቀለም አለው። ያለፈውን ጥላ በአዲሱ ሰው ላይ አታጥላ። የቀድሞ ፍቅረኛዬ እኮ እንዲያደርግልኝ ነበር ብሎ ለአዲሱ ሰው አይነገርም። አዲሱን ሰው በድሮ ቁስል አትቅጣው። 23ኛ ያለህን ሳትሰጥ አትጠብቅ። ሚዛናዊ ሁን። አንተ የማታደርገውን ከሌላ ሰው አትጠብቅ። ፍቅር መስጠትና መቀበል ነው። አንተ ስልክህን በፓስዋርድ ዘግተህ እሷ ግን እንድታሳይ አትፈልግ። ፍቅር የሁለትዮሽ መንገድ ነው። የምትዘራውን የምታጭደው። ወዳጄ ፍቅር ራስን ማጣት ሳይሆን ራስን ማግኘት ነው። እነዚህ 23 ነጥቦች ዝርዝር ብቻ አይደሉም፣ የክብር መመሪያዎች ናቸው። ዛሬ ከእነዚህ ውስጥ የትኛውን ነው ለመለወጥ የምትጀምረው? አስታውስ፣ አንተ ውድ ነህ። ክብር የሚሰጥ ጥረትህ የሚታይለት እና ማንነት የሚወደድበት ግንኙነት ይገባሃል። ግን መጀመሪያ አንተ ራስህን አክብር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምትወዷቸው ሰዎች አጋሩት። በእነዚህ ነጥቦች ላይ ያሉትን ሀሳብ ደግሞ ኮሜንት ላይ ይጻፉልኝ። ለቀጣይ ተመሳሳይ ቪዲዮዎች ሰብስክራይብ ማድረጉን እንዳይረሱ።